ሰላም እንደምን አላችሁ ዛሬም በአዲስ ቪዲዮ መጥተናል ዛሬ ይዤላችሁ የመጣው ስለ አርቲፊሻል ኢንተለጀንስ ነው አርቲፊሻል ኢንተለጀንስ እንደምታውቁት ሰው መስራት የማይችለውን ስራዎች በሰው ኃይል የማይሰሩ ስራዎችን እየሰራልን ይገኛል ማለት ነው በዛው ልክ ጥቅሙም እንዳለ ጉዳቱም በጣም እያመዘነ ይገኛል አሁን በሀገራችን የሚታየው በጣም ከባባድ ነገሮች ይታዩ ይገኛሉ ሰዎች ባልሰሩበት ወይም ባልዘገቡት እንዲዘገበ ወይም እነሱ ባልነበሩበት እንዳሉ አድርጎ የተለያየ ስራዎችን እየሰራ ይገኛል ማለት ነው በርግጥ ብዙ ጥቅሞች እንዳሉት የተለያዩ በትምርታዊ ዙሪያ ወይም በማህበራዊም ይያለ ሰዎች ባልነበሩበት ወይም ያልሰሩትን ስራ እንደሰሩ አድርጎ በተለያዩ ኮንቴንቶች ወይም ዲዛይኖች አኒሜሽኖች ግራፊክሶች ኮንቴንቶች በተለያዩ ሶሻል ሚዲያዎች ያያየን ያለነው ነገር ግን በጣም የወደፊቱን ሁኔታ ያስፈራዋል የሚል መረጃ ያገኘን እንገኛለን ከዛም ውስጥ አሁን በሀገራችን ደረጃ ባለው የሰላም እጦት ሰዎችን ባልነበሩበት ወይም ባላወሩት ወይም ጠቅላይ ሚኒስትሩ ተናግሮታል ወይም እንደዚህ ብለዋል መግለጫ ወጥቷል የሚል መረጃዎችን በኤአይ አኒሜሽን ወይም በግራፊክስ በኮንቴንቶች ሼር እየተደረገ በአኒሜሽኖች እየተሰሩ በተለያየ የአርቲፊሻል ኢንተለጀንስ ፕሮዳክቶች ዲዛይን የተደረጉ ይገኛሉ ማለት ነው ይህም አንዱ ትልቁ ፈተናና ከባድ የሚያደርገው ነገር ነው ስለዚህ in the future in Ethiopia በጣም ከባድ የሚያስብለው ነገር የሀገራችን ሰላም እጦትን ተከትሎ ይህ አርቲፊሻል ኢንተለጀንስ ዲዛይን የሚያረጋቸው ክሬት የሚያረጋቸው ኮንቴንቶች አንዱ ለማህበረሰቡ ቻሌንጅ እንደሚሆንና ማህበረሰቡ ትክክለኛ ኢንፎርሜሽን በተለያዩ ሚዲያዎች የሚለቀቁትን መከታተልና ማወቅ ይኖርበታል ካልሆነ ግን በጣም አስፈሪና ሰዎች ባላወቁት የተለያየ መረጃዎችን ያስገኘ ማህበረሰቡ ባልነበረበት ወይም ባልሆነው ወይም ባልተሰራው ነገር እንደተሰራ አድርጎ ያስተላለፈልን ይገኛል ማለት ነው ይህም አንዱ በጣም ከባድ የሚያረጋው ነው ማለት ነው ስለዚህ ሁሉም ማህበረሰብ የአርቲፊሻል ኢንተለጀንስ ጥቅሙ ምንድነው ያለው አገልግሎት ምንድነው እንዲህ አሁን በጣም ተዋህደናል በጣም አርቲፊሻል ኢንተለጀንስን በመጠቀም የተለያየ ጥያቄዎችን በመጠየቅ ሀገራዊ ሊሆን ይችላል ወይም ትምርታዊ ሊሆን ይችላል ማንኛውንም ጥያቄ ሼር ስናደርግ ኦሬዲ ኢዚ በሆነ ወይ ቀለል ባለ መልኩ ያቀርበልን ይገኛል ይህም አንዱ ምቹ የሚያደርገው ነገር ሲሆን በዛውም ልክ በጣም ከባባድ ፈተናዎችን እንዳልኳችሁ ያደረሰ ይገኛል ስለዚህ ሁላችሁም ስለ ኮንቴንት ስለ አኒሜሽን እንዴት አድርገን ዩዝ ማድረግ እንዳለብንና መጠቀም እንዳለብን ሁሉም ግንዛቤ ሊኖረው ይገባል ማለት ነው ዛሬ ይዤላችሁ የመጣሁት ይሄን ይመስላል ይህን ቻናል ላይክ እና ሰብስክራይብ ማድረግ አይረሳ ሁሉ ጊዜ አዳዲስ ነገሮች አፕዴት ሲኖሩ የማሳውቃችሁ ይሆናል ሰላም ቆዩልኝ